የዮሐንስን ክብር ግን ያክል ያለው ማንም ክብር የለም ከመቤታችን ውጭ በጣም ትልቅ የተከበረ ነው። የዮሐንስ ክብሩ ግን ተመልከቱት። ጌታው እንኳን ያላስተማረውን ትምህርት አስቀድሞ ተናግሮ ክርስቶስ ልክ እንደሱ ያደረገ ነው። ዮሐንስ ሲያጠምቅ እንደነበረው ክርስቶስም ደቀ መዛሙርቱ ቢያጠምቅም ያጠምቅ ነበረ ተብሎ ተነግሮለት። የነቢያት ትንቢት በሙሉ የሚጠቃለለው ዮሐንስ ላይ ነው። የሐዋርያት ስብከት በሙሉ የሚጀምረው በዮሐንስ ነው። ይቅርና ሐዋርያት ክርስቶስ እንኳን የሰበከው የመጀመሪያው ስብከት መጀመሪያ የተናገረው ዮሐንስ መጥምቅ መንግስተ ሰማያት ቀርባለችና ምን ግቡ። ይሄንን ስብከት ክርስቶስ ከመስበኩ በፊት ዮሐንስ መጥምቅ ነው የሰበከው። ምን አይነት መታደል ነው! ጌታ ያለውን መድገም አንድ ነገር ነው አይደል? እነሱ ያሉትን ጌታ ሲደግምላቸው እኮ በጣም መታደል እኮ። ዮሐንስ እንዴት አይነት ሰባኪ ነው! ህዝቡ ሁሉ እየተከተለው የነበረ እኮ አጥማቂ እኮ። ህዝቡ ሁሉ ይከተለው የነበረ ቃሉን የሚሰማው መምህር እኮ። ልክ ክርስቶስ ሲመጣ ህዝቡ እየፈለሰ ወደሱ እንኳን